እንዴት አላችሁ? ትንሽ ደስ ይላል ሰማዩ ምናምን አየሩ እንዴት እንደሚያምር አትጠይቁኝ። ጉዟችን ጀምረናል። ጠዋታችን እናንተም ጀምራላችሁ ብዬ አስባለሁ። ከመጀመሪያው በጸሎት ነው የጀመርነው። በጸሎት ጀምሬያለሁ ጠዋቴን ማለት ነው። እዛ ኤክሰርሳይዝ ማለት ግዴታ ነው አንድ ሰው ማለት አንድ ሰው አትሊስት በቀን ቢያንስ 30 ደቂቃ እንደዛ ነገር መንቀሳቀስ ይኖርበታል። እሱ ነገር ለማድረግ ወጥቻለሁ ማለት ነው። ኢቨን የሆኑ ነገሮች ላይመቿችሁ ይችላሉ ምናምን ነገር አንዳንድ ነገሮች ልክ ላይሆንላችሁ ይችላሉ። ግን እሱን አይ ነው እረዳለሁ። ብዙ ጊዜ የሚያጋጥም ነገር ግን ጋይስ ምንም ይሁን ምን ማለት ነው ምንም ይምጣ የሰው ልጅ መብላቱን አያቆምማ። መብላታችን ምንም ይፈጠር ምን መብላታችን አይቀርም። ከበላን ደግሞ ሰዎች ነን፣ ትንፋሽ አለን ምናምን ኤቭሪቲንግ አለን ከውስጣችን ማለት ልክ መብላት እንደማናቆሙ ማለት ነው። ኤክሰርሳይስን ጧት ማድረግ ይጠበቅብን። ይሄ የውዴታ ሳይሆን ግድ ነው መሆን ያለበት። ምክንያቱም በህይወት መኖር መቆየት ከፈለግ ጀስት በቃ የተወሰነች ነገር ተወሰነች 20 ደቂቃ ምትሆን ትችላለች። ሚኒመም ለማለት አልችልም፣ ግን ብቻ አስማች አስ ፖሲብል ማለት ነው። በተቻላችሁ ልክ በጠዋቱ ማለት ነው የተወሰነ ነገር መንቀሳቀስ፣ የተወሰነ ነገር ማስሎቻችሁ ማለት ነው ሪላክስ እንዲሆኑ መፍቀድ ምናምን ይጠበቃልና እሱን ነገር ለማድረግ እየወጣሁኝ ነው ያለሁት። ያው እንግዲህ እንጀምራለን ጆርኒያችን። ጀስት አሁን ለምሳሌ በቃ የሆነ ነገር ላይ መቻችሁ ይችላል ማለት ብዙ ነገሮች ተመቻችሁ ምናምን ትጀምራላችሁ እያልኩ አይደለም፣ ግን ባላችሁ ሪሶርስ መጠቀም አለባችሁ ነው ጋይስ። ለምሳሌ እኔ መስመር ላይ ነኝ ያለሁት፣ አስፋልቱ ማለት ነው ጽድት ያለ ጂም ቤት ነው አባቴ። በጠዋት ተነስተ ምናምን ስታየው ጂም ቤት ማለት የሚገርም ጂም ቤት ነው ማለት ነው። ይሄ አስፋልቱ ልክ እንደምትል መኪና አለች እዚህ አካባቢ እንጂ ፍሪ ነው ጫፍ ድረስ ያለው ማለት ነው። ከዛ በዚህ ትንቀሳቀሳለህ ብሮ ቀንን ድምቅ ብርት ታደርጋለህ። አንቺም ደግሞ ሆቴ ደግሞ ማለት ነው በደንብ አድርገሽ መስራት አለብሽ። እኔ አንዳንዴ ማለት ነው ላይክ የለመድነው ነገር ምንድነው ሞስትሊ ማለት ነው ሴቶችን ፑሽ ያደርግም ኤክሰርሳይዝ ሲባል ጀስት ሩጦ ከወንዶች ላይ ምናምን የሚሄድ አእምሯችን። ግን በዚህ ሰዓት ማለት ነው ሰው ከሆንክ ወይም ሰው የሆነ ሁሉ ማለት ነው ራሱን ኪፕ ማድረግ እንዳለበት ነው የምረዳውና ሁላችንም ሴት ነሽ፣ ወንድ ነሽ፣ ትልቅ ነሽ፣ ሽማግሌ ነሽ፣ ወጣት ነሽ ምናምን አይባልም። እኔ እስከገባኝ ድረስ ማለት ነው አይ ነው ሊለያይ ይችላል ዲግሪው ማለት ወጣቱ የሚሰራበት ዲግሪና ኢንተንሲቲና አዛውንቶች ወይ ህፃናት የሚሰሩበት ኢንተንሲቲ ይለያያል። ኦፍ ኮርስ ወጣት ሆኖ ራሱ ወጣት ሆነን እንደ ወጣት እኔ ከሌሎች ወንድሞቼ ጋር እኩል ላልሰራ እችላለሁ ለምሳሌ። ግን እሱ አይደለም ዋናው ታርጌቱ ማለት ራሳችን የተወሰነ ነገር ዲስፕሌስ ማድረጉ ነው እንጂ ማለት ነው የኤክሰርሳይሱ ኢንተንሲቲ ጨመረም ቀነሰም ማተር ያደርጋል ብዬ አላስብም። ብቻ ግን ያው ጠዋታችሁን ማለት ነው መቼውንም ምን ይፈጠር ማለት ነው በጸሎትና በስፖርት መጀመር ግዴታ ነው። ያለ ምንም ግዴታ ነው። ይሄን ማድረግ ይኖርባችኋል። ያው ትንሽ ካሜራ ሊያስቸግረኝ ይችላል፣ ያን ያክል ላይመቸኝ ይችላል። ብቻ ያለውን ነገር እንደዚህ ዴይሊ ማለት ነው በየቀኑ ጠዋት እንደዚህ እየተነሳሁኝ ኤክሰርሳይዝ አብረን እናደርጋለን። ቤተሰብ ሆኖ ገባ እያላችሁ ማለት ነው። ኮሜንት ደግሞ እንትን በሉ ጻፍልኝ፣ የሆነ ነገር እንደዚህ ብታረግ መልካም ነው ወይም ደግሞ በርታ፣ ቆንጆ ነህ፣ ቀጥል፣ እንደዚህ ነገር እኛንም ታበረታናለህ። እንዲህ ከበረታ እኛም እንነሳለን፣ እንነቃለን የምትሉ ከሆነ ማለት ነው ኮሜንታችሁን መስማት እፈልጋለሁኝ። ከዛ በቀጠለ ግን ነገ ምናምን የሚባል ላይፍ የለም ጋይስ፣ ይሄን ማወቅ አለባችሁ። አሁን ነው የሚጀመረው ላይፍ። ጀስት ዌክ አፕ ኤንድ ስታርት ዩር
ኤክሰርሳይዝ ነው ኤቭሪቲንግ በቃ ነው። አሁን ነው መጀመር ያለበት መጀመር ካለበት ማለት ማንኛውም ነገር ሶ ይህንን አውቀን አይ ቲንክ መስራት እንደሚጠበቅብን እኔ አምናለሁኝ ጋይስ። እዚህ ላይ ማለት ነው ጠዋት ስትነሱ በጣም ብዙ ቤኔፊት ነው የምታገኙት። ቀናችሁ በጣም ድምቅ ብሎ የሚውለው ጠዋት ስትነሱ ነው። በቃ ቀናችሁን ማለት ነው መጀመሪያ ላይ በጸሎትና በስፖርት ከጀመራችሁ እመኑኝ ጋይስ፣ እመኑኝ ዛሬ ላይ መስላችሁ ይችላል። እግዚአብሔርን ነው የምላችሁ። እኔ እመኑኝ በቃ ሁሌም ስኬታማ ሁሌም ከላይ የምትገኙት እናንተ ትሆናላችሁ ማለት ነው። ይሄን ካደረጋችሁት በቃ እኔ ከራሴ ላይ ያመጣሁትን እና ማመጣው ያለውን ለውጥ ሳስበው ያመጣሁትን ለውጥ ስቆጥረው ማለት ነው አሜዚንግ ጋይስ፣ አታምኑኝም ብነግራችሁ ማለት ነው። ሶ ይሄን ነገር ማድረግ አለባችሁ። አይዟችሁ፣ በርቱ ባለው ነገር እኔም እናንተን ለማገዝ ሁሌም ይኸውና እንደምታዩ ሁሌም ቪዲዮዎችን እጭናለሁኝ ማለት ነው። ያላችሁን ጥያቄ የፈጠረባችሁን ነገር ዋቴቨር በቃ የሚሰማችሁን ፊሊንግ ማለት ነው አጋሩኝ። ባለው ነገር እኔም ለማገዝ ዝግጁ ነኝ። እናንተም ኮሜንታችሁን ግን ኮሜንት በጣም ፈልጋለሁ። ላይክ እንዲሁም ሰብስክራይብ እያደረጋችሁ ትከታተሉኝ እፈልጋለሁ። ሰብስክራይብ አድርጉ፣ ላይክ ቪዲዮውን ስጡት። ምክንያቱም ይህ ነገር ለብዙ ሰዎች እንዲዳረስ ማለት ነው። ላይክ ሲኖረው ነው አሪፍና ላይክ ታረጋላችሁ፣ ሸር ታረጉታላችሁ ለምትወዱት ለሚወደን ሁላችንም። ደግሞ ህይወቱ ቢለወጥ ጥሩ ነው፣ ለራሱም ጥሩ ነው፣ ለቤተሰቡም ጥሩ ነው፣ ለሀገርም ደግሞ ጥሩ ነው ብላችሁ ለምታስቡት ሰው ማለት ነው እንደዚህ አይነት ቪዲዮዎችን እኔ ብታጋሩት በጣም መልካም ነገር ነው ብዬ አስባለሁ። ምክንያቱም ጋይስ እኔ አንዳንዴ አሁን ምናምን እኔ ቀደም ሳስበው የነበረው ነገር ማለት እንደዚህ አይነት ስጦታ ሲሰጡኝ ምናምን ምን ይሸ ነው አሁን ይሄ ምናምን ነገር ሌላ ስጦታ አሰጠኝም እንደ ወንድ ከሆነ ምናምን ነገር እንደዛ ነበር ፊልም ማድረገው። ግን ጋይስ ማለት ነው እኔ አሁን እስከ ገባይ ድረስ ወይም እስካለሁበት ሰዓት ድረስ ማለት ነው ትልቅ ስጦታ ማለት የሰው ልጅ አእምሮ ላይ መንፈሳዊነቱ ላይ እንዲበረታ የሚሰጡ ስጦታዎች ናቸው ከምንም በላይ እየሆኑብኝ ያሉት። ሶ አም ሹር ይሄ ቪዲዮ እንደሚጠቅም ምንም አልጠራጠርም። ሶ ይሄን ቪዲዮ ሼር በማድረግ እንትን ትላላችሁ ማለት ነው። ሰብስክራይብ አድርጉ። ቻናሉን የምታዩት ማደግ አለብን አሁን በፍጥነት ማለት ነው። ድራማቲካሊ ማደግ አለበት ይህ ቻናሉ። ሰብስክራይብ አድርጉኝ። መልካም ውሎ እመኝላችኋለሁ። ኤክሰርሳይዝ ያው ገና እየጀመርኩኝ ነው ያን ያክል እንትን ስለሆነ እንጂ ሙሉ ፓዚን አሳያችሁ ነበር፣ ግን ላይመቼ ስለሚችል ማለት ነው በቀጣይ ይስተካከላል ይህ ሁሉ ማለት ነው። እስከዛው ግን በጣም አሪፍ ውሎ እመኝላችኋለሁ። ባይ ባይ።